ሰላም ለእናንተ ይሁን። ይህ መልእክት ደርሷችሁ እየሰማችሁ ላላችሁ ሁሉ የእግዚአብሔር ጸጋ በሙላት ከእናንተ ጋር ይሁን። በእምነትና በጸሎት በጸጋው ዙፋን ፊት እንድንቀርብ ለረዳን ለመንፈስ ቅዱስ ክብር ይሁን። ፍርሃት በሰው ልብ ውስጥ ሲገባ የሰዎችን እግር ያስራል፣ አእምሯቸውን ያጨልማል፣ ወደፊት እንዳይራመዱ ያደርጋቸዋል። ብዙውን ጊዜ ሰዎችን ከችግርና ከመከራ በላይ የሚያቆመው ነገር ችግሩ ሳይሆን ፍርሃታቸው ነው። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር የፍርሃት መንፈስ አልሰጠንም፣ የኃይልና የፍቅር ራስንም የመግዛት ነው እንጂ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ። ፍርሃት እምነትን ይቀንሳል፣ ራዕይን ያጨልማል፣ እርምጃን ያቆማል። ሰይጣን ሰውን ለማሸነፍ ሁል ጊዜ በቀጥታ አይመጣም፣ በፍርሃት ይጀምራል። አትችልም፣ ትወድቃለህ፣ ይህ ከአንተ በላይ ነው ይላል። እንግዲህ ፍርሃት ከችግር በላይ አስቸጋሪ የሚያደርገው ምንድን ነው? ምክንያቱም ችግር ሲመጣ እግዚአብሔር መንገድ ይከፍታል። ፍርሃት ግን መንገዱን እንኳ እንዳናይ ያደርገናል። መጽሐፍ ቅዱስ እንዲህ ይላል፣ ፍጹም ፍቅር ፍርሃትን ያወጣል። አንደኛ ዮሐንስ 4:18። ፍጹም ፍቅር ፍርሃትን አውጥቶ ይጥላል። በፍቅር ውስጥ ፍርሃት የለም። በፍቅራችን ውስጥ ፍርሃት እንዳይኖር ወይም ፍርሃትን እንድናስወግድ ነው መጽሐፍ ቅዱስ የሚያስተምረን። ፍርሃት በልብ ውስጥ ሲኖር እድልን ይገድላል። እምነት ግን በፍርሃት መካከል እንኳን እርምጃን እንድንወስድ ያደርጋል ወይም እርምጃ ያስወስደናል። ዳዊት ጎልያድን ከመግጠሙ በፊት እስራኤል ሁሉ ፈርቶ ነበር። ግን ዳዊት ፍርሃቱን አልተከተለም፣ እምነቱን እንጂ። መጽሐፍ ቅዱስ አትፍራ፣ እኔ ካንተ ጋር ነኝ ይላል በኢሳይያስ ምዕራፍ 41 ቁጥር 10 ላይ። ስለዚህ ፍርሃት ከመከራም ከችግርም በሕይወት ሁሉ ከሚያጋጥሙ ፈተናዎች በላይ ነው። ሰዎች በፍርሃት ውስጥ ሲሆኑ አንድ እርምጃ እንኳን ለመራመድ ወደፊት ለመሄድ ፈቃደኛ አይሆኑም። ምክንያቱም ምን እንደሚያደርጉ ምን ማድረግ እንደሚገባቸው ስለማያስተውሉ፣ አእምሯቸውንም እግራቸውንም ሁለንተናቸውን ስለሚያስር ለሰይጣን እንደ ዋና መጠቀሚያ መሳሪያው ነው። ስለዚህ በአጠቃላይ በፍርሃት እንድንመላለስ የእግዚአብሔር ሐሳብ አይደለም። ፍርሃትን እንድናስወግድ የፍርሃት መንፈስ አልተሰጠንምና በእምነት እርምጃችንን እንድናደርግ በጸሎት በእግዚአብሔር ፊት እንድንተጋ የእግዚአብሔርን ታምራት በሕይወታችን ልናይ ልንቀበል ተሰጥቶናል።